ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር አምላክ ለእናት ለሀገራችን ለኢትዮጵያ ሰላምን፣ አንድነትን፣ ፍቅርን እያብዛልን እያልኩኝ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ ይሳቅ ሩታ አብርሃም ናቸው እና ትናንትና እንዳልኳችሁ ድራማው ሊጠናቀቅ ነው ብያችሁ ነበረ። አዎ ተጠናቋል። እንግዲህ ኧረ እሱ አይጠናቅም። የማያልቅ ድራማ የማያልቅ በቃ ዘመን እንትን የማይለው ድራማ ነው እና ምንድነው ኢሳንትና ሩታ እስካሁን ድረስ ያደረገችው ነገር ሁሉ ድራማ እንደሆነ ወይም እልህ እንደሆነ ወይም በሌላ ስሙ ደግሞ በቀል እንደሆነ ተናግራለች። ይሄ አስደስቶኛል። ሁለቱም ተናግሯ እንደዚህ ማድረጓ በጣም መልካም ነው። ሌላው ነገር ይሳቅም እንደዛው ልክ ይሳቅ ከሩታ ጋራ ሲገናኝ ከሌላ ፕላኔት የመጣ ምንም ነገር የማያውቅ አድርጎ ነበር የቀረበው እና ይሳቅም ስራውን ጨርሷል። ይሳቅም ስራውን ጨርሶ ወደ መጣበት ሊመለስ ነው፣ ወደ ጓደኞቹ ሊመለስ ነው ማለት ነው። እንትኑም ለመጣበትም ስራ ለተቀጠረበትም እንግዲህ ትናንትና አይታችኋል። ቻናል ከፍታ ሰርፕራይዝ አድርገዋለች። ሰርፕራይዝ አደራረጉ ያው ብዙ እንትን ቢልበትም ቢያስነቃበትም እንደሚያቀዛ ቁጭ ብሎ አብረው እንትን እንዳሉን እንደከፈቱ ቢያስነቃበትም ግን ይሁን ችግር የለም ተመችቶናል እናለን። ሌላው ነገር እንግዲህ እያንዳንዱ ነገር እኔ ቆስልኩትን ቁስል ብላለች ሩታ። አይ በዚህ አሁን ባደረገችው ነገር እውነት ድራማ ስላደረገችው ነገር በጣም ደስተኛ ነኝ። ወድጄዋለሁ። ምክንያቱም ሰው የራሱ የሆነ እንትን አለ። ይፈልግ እንኳን ቀርቶ ከሚወደው ሰው ጋራ እንኳን አንድ ቤት እየኖረ ከፍቅረኛው ጋር እንኳን የሆነ ነገር ተፈጠረ ሲባል ውስጡ እንትን የሚለው ነገር አለ። ነገር ግን እውነት ቢሆን ነበር በጣም የሚያናድረው። በእውነተኛ እንትን ላይ ቢሆን ይሄ አናዶኝ ነበረ። በጣም ብዙ ነገር ብያለሁኝ። ነገር ግን እሷ እያንዳንዱ ነገሮች ያለቀሰችው የተጎዳችው ነገር ነበር። ያንን ነው ሩታ መጀመሪያ ጥፋት ብትሰራም የመጀመሪያው ጥፋቷ ምንድነው ዳኒንና ሜሮንን መስማቷ ነው። ግን ከዛ በኋላ ደግሞ ያረገችው ነገር አብርሽ ያደረገው ነገር በጣም አናዷት። እሷ ድጋሚ ስትበቀለው አንጀቷ እንደራሰና ደስ እንዳላት ስትናገር የዛ ጋር ያለውን ጀግንነቷን አድንቄያለሁኝ። ምክንያቱም ያ ቁስል ከባድ ነው። እሷ ያደረገችው ነገር መጀመሪያ ጥፋት ቢሆንም ነገር ግን ያው ድራማ ስለሆነ ድራማ እንደሆነ ያው ሊናገሩ ትንሽ የቀራቸው እሷ ይችኛውን ብቻ እንትን ብላ ያንዳንዱን ነገር እየተበቀልኩ ነው እኔ የተሰማኝን ነገር እሱ እንዲሰማው ማድረግ ይፈልጋል ያለችው ነገር በጣም ተመችቶኛል። ገብታችኋል። ነገር ግን አሁን ትንሽ በጣም የሚያስደስተውና የሚያስጠላው ነገር የካናዳ የሚባል ነገር በምን አይነት ተአምር እንደሚሰረዝ እንግዲህ ይሄ የአብርሽ ስራ ነው የሚሆነው። ያው የአብርሽ ስራ ነው የሚሆነው። በምን አይነት መንገድ ማስቀረት እንዳለበት አብርሽና እንግዲህ ያው ዳይሬክተሩ ያውቃሉ። ሌላ በምን አይነት መንገድ ጠምዘው እንትን እንደሚሉ የካናዳው ነገር ሊሰረዝ አይቻልም። ጭራሽ እዛ ሄዱ ስለ መዝናናትም ስለ መጉላላትም ያወራሉ። ፈጣሪ ይሁናችሁ ብያለሁ። ሌላው ነገር በዛሬው ቪዲዮ በጣም ደስ ብሎኛል። አብርሽ ትናንትና የሰራው ድራማ ነበረ። ልክ በጣም ይችላል ድራማ ትወና አንደኛ ናቸው። ከምር ነው የምላችሁ። እዛ ጋር ነግረውን እኛ ላይ መልሰው አክት ሲያደርጉ በጣም ነው የገረመኝና ከእንትንም ጀርባ ሁሉም ከዛ ከካሜራ ጀርባ ሁሉም አሉ። ሁሉም ነጽጌ ወጥራቸው ሁሉም እንዳለ የቀረሰው የለምና እኛ ብቻ ነን የቀረው። እኛ ብቻ ነን ከካሜራ ፊት ያለ ነውና ከካሜራ ጀርባ ማንም የሌለ ይመስለኛል። እና ይሄን አድርገዋል። ውድና የተከበራችሁ ቤተሰቦች መልካም ጊዜ እላችኋለሁ። መልካም ቀን። ባይ ባይ።